ከቤታችን ጣሪያ ላይ ወይንም ከህንጻችን ላይ የሆነ ምንም ያላሰብነው ነገር ወርቆ ወይ የሆነ ፍርሽራሽ ነገር ወርቆ በሰው ላይ የአካል ጉዳት ወይ የሞት ጉዳት ቢያደርስ ወይ ደግሞ የሰው ተሽከርካሪ ቢጎዳ መስታወት ቢሰብር ወይ መኪናውን ጭፍልቅ ቢያደርገው እኛ እንጠይቃለን። ምንም ነገር ሳናስ ያልታሰበ ጉዳይ ከጥፋታችን ውጪ እኛ ሳናጠፋ ምንም ሳናስብ የሆነ ነገር ያስጠይቀናል። እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ምንድነው ከቤታችን እኛ ባለቤት ከሆነው ቤታችን ወይ ከተከራየነው ቤታችን ላይ ወይ ደግሞ በባለቤትነት በኃላፊነት ከያዝነው ቤታችን ላይ ያላሰብነው ነገር ያላሰብነው ፍርስራሽ ሊሆን ይችላል። የሆነ ከጣራ ላይ ዝናብ ጣሪያውን እንዲህ ሲያወዛውዘው ድንጋይ ላው ላይ አስቀምጠን ሊሆን ይችላል ያዝ እንዲያደርግልን ያ ድንጋይ ወርቆ አላሰብነውም። ጥፋትም አይደለም፣ ይሄ ለመጠንቀቅ ነው። እኛ ወርቆ ጉዳት ቢያደርስ ወይ ደግሞ የሆነ ሰው ጣሪያችን ላይ ድንጋይ ወርውሮ ያ ድንጋይ ከቆይታ በኋላ ከዛ ላይ ተንሸራቶ ወርቆ የሰው መኪና ቢሰብር ወይስ የሰውን አናት ቢፈነክት ተጠያቂዎች ነን። የቤቱ ባለቤት እስከሆንን ድረስ የዛ ቤት ባለቤት በኃላፊነት እስከያዝን ድረስ ያ ቤት ከቤት ላይ ያላሰብነው ነገር ቢሆንም እንኳን ህጉ ተጠያቂ ያደርገናል ማለት ነው። ስለዚህ ከቤታችን ወይ ከህንጻችን ላይ ከሚወርቀው ጉዳይ በሚወርቀው ነገር ጉዳት ከደረሰ አደጋ ከደረሰ እንጠይቃለን ማለት ነው። ስለዚህ ለዛ ቤት ደግሞ ኢንሹራንስ ካለን የኢንሹራንስ ካምፓኒ ለዛ ካሳ የመክፈል ግዴታ ይኖርበታል ማለት ነው። ለቤቱ ኢንሹራንስ የቤት ኢንሹራንስ ካለን ማለት ነው። ብዙ ጊዜ አሁን በባንክ በምን የሚገዙ ቤቶች ኢንሹራንስ አላቸው ግዴታና ከዛ ላይ የሚወርቅ ከሆነ ኢንሹራንስ ያው ኢንሹር ያደርገናል ይከፍለልናል ካሳ ማለት ነው። በተረፈ ግን ጥንቃቄ እያደረግን ጣራ ላይ የምናስቀምጣቸውን ነገሮች አደጋ ያደርሳሉ ሊያደርሱ ይችላሉ ሊያደርሱ አይችሉም ብለን አስበን ጥንቃቄ ማድረግ ይኖርብናል ማለት ነው። አመሰግናለሁ። አንቀጹ ኮሜንት ስር ተቀምጧል። ደህና ዋሉ።